አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። ዛሬ ዱቄቱን ሽሮ ልሰራ ነው ማለት ነው። እና እንዴት ናችሁ? በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምትከታተሉኝ ኮመንትም ስለምትጽፉልኝ ሰብስክራይብም ስለምታደርጉልኝ እውነቴን ነው የምላችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የምትከታተሉኝም የማትከታተሉኝም እህት ወንድሞቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አሁንም ከጎኔ ሁኑ፣ አትለዩኝ ማለት ነው። ዛሬ ሽሮ እሰራለሁ። ይሄውና እዚህ ጋር ሽንኩርት ከትፌያለሁ፣ እዚህ ጋር ነጭ ሽንኩርት፣ እዚህ ጋር ቲማቲም አለ። ቲማቲሙን በሽረዋለሁ ማለት ነው። እና እንግዲህ ደግሞ ተመልሼ እመጣለሁ ትንሽ ቆይቼ ማለት ነው። ጨርሼው ቲማቲሙን እንደዚህ ጠበስኩት ማለት ነው። አሁን እኔ ዱቄቱን በአንድ ላይ ጨምሬ ከቁሊቱ ጋር ማለት ነው አሸዋለሁ። ሙቅ ውሃ ጠብ 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 እያረኩ ማለት ነው። ሽሮውም ማለት ነው። ዱቄቱን ሽሮ ጨምሬ ሽሮአችን ይሄን ይመስላል ማለት ነው። እኔ ዱቄቱን ከስጎ አንድ ላይ ነው ያሸሁት ማለት ነው። በሳሸው አላሳያችሁም ስላልተመቸኝ እንደዚህ ካደረስ ነው ማለት ነው። ፈጣን ሽሮ ማለት ነው። ምን ይመስላል? እዚህ ጋር ለሽሮ ማባያ ቃሪያ ስንግ ሰርቼለታለሁ። እና ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው እማከብራችሁ ማለት ነው። እንግዲህ የተሳሳኩትም ካለ በኮመንት ላይ ጻፉልኝ። የተሳሳኩትን አስተካክላለሁ ማለት ነው። ሽሮአችን ይህን ይመስላል። እንብላ ግን ሽሮ ያማራችሁ ካላችሁ ምናልባት ማለት ነው። ሽሮ ያማራችሁ ካላችሁ እንብላ ቤተሰቦቼ። ስለምታበረታቱኝ በጣም ነው የምወዳችሁ። እውነት በጣም ነው የማከብራችሁ። የምትከታተሉኝም ማትከታተሉኝ በጣም እወዳችኋለሁ፣ በጣም አከብራችኋለሁ። በኮመንትም አበረታቱኝ፣ ከጎኔ የሆኑ ማለት ነው። አሁን ያኔ ብዙ ማውራት አልችልበትም እውነት ለምን እንደው አላውቅም። ቆየሁ ግን ትንሽ ቆየሁኝ ተጀመርኩት፣ ግን አሁንም አልችልም ማውራት ማለት ነው። እና ቤተሰቦች እናንተንም አላህ ይጠብቃችሁ፣ ሁላችንንም በያለንበት አላህ ይጠብቀን፣ ከክፉ ነገር አላህ ይሰውረን እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።